ይሄንን ግዙፍ የሞት ወጥመድ ሰርቻለሁ። እናም ይሄ ከሰራኋቸው መሃል የመጀመሪያው ነው። ይሄ ተወዳዳሪ እያንዳንዱን ወጥመዶች ሲያልፍ $100,000 ይሰጠዋል። ነገር ግን አንዱን የሚወድቅ ከሆነ ሁሉንም ነገር ያጣል። የመጀመሪያው ወጥመዳችን በጣም ቀላል ነው። ከቀኝና ግራ ያሉት ግድግዳዎች ወደሱ ከመምጣታቸው በፊት ከታሰረበት አጥር ወጥቶ ማምለጥ ነው። ማክ ዝግጁ ነክ? አዎ ዝግጁ ነኝ። እርግጠኛ ነህ? አዎ አስጀምረው። ምንም ማድረግ አልችልም። አስጀምሬዋለሁ። እንዴት ብዬ ነው ከዚህ አጥር መውጣው? በደንብ መምታት አለብህ። ምኑን? ጣራውን። ስማ ደግሞ ማክ እንዳትረሳው፣ በእያንዳንዱ ውድድር $100,000 ይሰጣል። ወይኔ ጉዴ! ይሄ ሰው የራሱ እንዳይሰበር። ወንበሩን ለምንድን ነው እየሰበረው ያለው? በሱ እንዴት ሊጠቀምበት ነው? በል ቶሎ በል እንጂ ማክ። እየሞከርኩ ነው ጂሚ፣ ዝም በል። በጣም ጥሩ። ግድግዳው ግን እየቀረበህ ነው። ማክ ቶሎ በል። ና ደግፈው። አውጣው። የመጀመሪያ $100,000 አሸንፈሃል። የስ ቆይ አንዴ ዝም በል። የስ ላንተ ሁለተኛ ወጥመድ አዘጋጅቼልሃለሁ። እዛ ውድድር ላይ መወዳደር የምትፈልግ ከሆነ $200,000 ታሸንፋለህ። ነገር ግን ይሄንን $100,000 ደግሞ ልታጣው ትችላለህ ከተሸነፍክ። በደንብ አስብበት። በዛ ላይ ደግሞ እኔ ራሱ ምለቀው ቪዲዮ የለኝም ይሄንን ይዘህ ከሄድክ። አረ ሁለተኛውን አድርጓለሁ። እንሂድ። ማክ አሁን ላይ በጣም በራስ መተማመን ላይ ነው ያለው። ነገር ግን በዚህ ቪዲዮ ያዘጋጀውለት 10 ወጥመዶች ናቸው። ምናልባትም እነዚህን ሁሉ ውድድሮች አሸንፎ ማለፍ የሚችል ከሆነ $1,000,000 ያሸንፋል። ግን መጀመሪያ ሁለተኛውን ክፍል እንደሚያልፈው እኔ እንኳን ደህና መጣ ወደ ሁለተኛው ክፍል። በሩን ዝጉት። እነዚህ ቦርሳዎች ውስጥ $200,000 አለ በካሽ። ይህንን ለማሸነፍ ደግሞ ማድረግ ያለብህ ብቸኛው ነገር ያኛውን በተን መንካት ነው። ያንን በተን ስነካው ምን ይፈጠራል? እሱን ንካውና ታየዋላ። ናሺ ከኔ ጋር አብረን እንሂድ። አልሄድም። እኔ እዚህ ነው የምፈልገው። አሁኑን ሄደህ በተኑን ንካው። ምናልባት ከረሳው ብዬ ነው። እዚህ ቦታ ላይ $200,000 አለክ። ያንን በተን ስነካው ምን እንደሚፈጠር እኮ ምንም አውቀው ነገር የለም። በቃ ዝም ብለህ ንካው አልኩ። ይኸው መብራቶቹ በርተዋል። ከዛም ደግሞ የወጥመድ ሌዘሮቹ በርተዋል። ስለዚህ አሁን ወጥመዱ ምን እንደሆነ የገባህ ይመስለኛል። ከነዚህ ሌዘሮች መሃል አንዱንም የምትነካው ከሆነ በሩ ላይከፈት ነው የሚዘጋው። የሰዓት ገደብ የለውም። ውድድሩን ጀምር። አስቡት እስኪ በመጀመሪያው ሌዘር ቢባረር። ወይኔ ይሄ ነገር ለአጭር ሰዎች አይሆንም። ፈጣሪ ሆይ! እንደዚህ መሬት ላይ ተኝቶ ሊመጣ እንደሚችል ቀድሜ ማውቄ ነበር። ለዛም ነው እዚህ ጋር መሃል ላይ ብዙ ሌዘሮችን ያደረኩት። እውነት ለመናገር እነዚህን ሌዘሮች እንዴት እንደማልፋቸው ምንም አውቀው ነገር የለም። መጠንቀቅ ይኖርብሃል። ዙሪያህን በሌዘር ነው የተከበብከው። ጂሚ አንድ ነገር ልጠይቅህ። ይህንን ሌዘር ከነካሁት በኋላ ምን ያህል ሰከንድ ይኖረኛል በሩ እስከሚዘጋ ድረስ? ከሰከንድም በታች ነው የሚኖርህ። እስኪ ትንሽ ወደዛ ተራመድ። ወደ እኔ አይደለም ያልኩ፣ ወደ ውጪ ተራመድ ነው ያልኩ።